በፎቶ እንዳዩት ክፉ ደጉን ነገር ቀርበው ካላዩት የላኩት ደብዳቤ ደርሷል መልእክቴ እኔ ያለው በጤና እንዴት ነሽ እናቴ ሰሞኑን ብር ፈልጌ ነበር እኔ ወድ ትልክልኛለሽ አንድ 10 ሺህ ብር ምን ያደርግልሻል በቅርቡ ነው እኮ የላኩልሽ አው ልከሽልኛል ግን ከስሮብኝ ነው እሺ መልስልሻለሁ እኔ ወድ ማለት እንዴት ነው በጣም ብዙ ጊዜ እኮ መልሳለሁ ብለሽ ወስደሻል ግን እስካሁን ያልጠየኩሽ ምክንያቱም የሰጠውሽ እንዴት መልሽልኝ ሳይሆን ኖርማል እህቴ ስለሆንሽ ነው ከማንም በታች እንድትሆኚ ስለማልፈልግ ነው የኔ ወዳው ልከሽልኛል አንዱ ለጊዜ ልከሽልኛል ግን ምን ማድረግ እችላለሁ ስለከሰረብኝ ነው ግን ሁሉንም ብርሽ እንደምመልስልሽ ቃል ገባልሻለሁ የኔ ወደት ስንት ጊዜ ነው የሰጠውሽ 10 ሺህ ብር እያልሽ ወይ እህቴ ደግሞ ሁለት ጊዜ ምናምን የላክሽልኝ ከዛ በላይ አይደል ሁለት ጊዜ ብቻ አዎ ምን ችግር አለ የኔ ወደት ደግሞ ምን ጠይቁሽ 10 ሺህ ብር ነው ችግር የለውም ይሄን ያህል ሰዎች ብዙ የላኩላችሁ አይደል እህቶቻችሁ አንቺ ደግሞ ምን ችግር አለ እህትሽ አይደል እንዴ የኔ ወድ እና እህቶቻቸው ቢልኩላቸው እኮ ውል ላይ እንዲያደርጉት ነው እንጂ እንዳንቺ 10 ጊዜ በላይ ልኬ ሁለት ጊዜ ልካለች ያልሽ ወይ አታመሰገኝ ወይ ውል ላይ ያላደረግሽው አሬ ነው ደተኒ ስለምኮራብሽ አይደል አንቺን የጠየኩትና መልስልሻለሁ ደግሞ ምን ችግር አለው ቆይ አንቺ 60 ሺህ ብር በወር እየተቀበልሽ ለኔ 10 ሺህ ብር ብትነኪለት ችግር የለውም አይደል እኔ በወር ስጪኝ አላልኩሽም እንደሌላ ሰው 60 ሺህ በወር እንደሚሰራ በምን አወቅሽ ያወቃሉ ሰዎች ምናምን ስለሚያወሩ 1500 ብር ምናምን በዚህ በሳውዲ ሲቀጠር እዛ 60 ሺህ ብር እንደሚሆን አውቃለሁ ምን ችግር አለኝ ነው ደት እኔ ከፋኝ ደበረኝ ይሄ ህይወት አስጠለኝ እዚህ ኑሮ ሲያስጠልል ምናምን እያልኩ እየደወልኩ ሳወራሽ አንቺ ግን የኔን ደሞዝ ነው የምትደምሪው አይደለ አሬ እኔ ወደት እንደዛማ አይደለም አንቺ ደግሞ ለምን እንደዛ ላለው እህቴ አይደለሽ እንዴ አሬ እኔ ወደኝ እኮ በጣም እንትን ነው የምለው እና ያው አሁን ላይ ስለ አስብልሻለሁ ግን እንትን ስላለብኝ ነው ስለከሰረብኝ ነው ደግሞ ሁሉንም ብርሽ እንደምመልስልሽ ቃል ገባልሻለሁ አይወልሽ መጀመሪያ አንድ ነገር ልነግርሽ ፈልጋለሁ ከዚህም በኋላ ከኔ ምንም አይነት ገንዘብ እንዳትጠብቂ በመጀመሪያ እኔ ሁለት ጊዜ አይደለም 10 ሺህ በጣም ብዙ ጊዜ ሰጥቼሻለሁ ግን ምንም ማድረግ አይቻልም ግን እሱን ታይሆነ አልወቅስሽ ምክንያቱም ወድጄ ስለሆነ የሰጠውሽ በሁለተኛ ደረጃ ደግሞ ከዚህም በኋላ አንቺ ብር ስጪ ስላልሽኝ አይደለም መሰጠሽ እኔ ከፈለኩና ካስደሰተኝ ብቻ እንጂ ማለት ነው ስለዚህ ከዚህም በኋላ ከኔ እህትነት ከሆነ የምትፈልጊው እንጂ የኔን ገንዘብ ፈልገሽ ከሆነ እኔ እሺ ስልሽ እንደሞኝ እያየሽን ከሆነ ማለት ነው ከዚህም በኋላ የኔና አንቺ እህትነት ያበቃለታል ከዚህም በኋላ እሺ የምለው ነገር የለም እሺ እኔም እኮ የራሴ ህይወት አለኝ የኔ ወደህትኝ እኮ ከምንም በላይ አስብልሻለሁ የራሴ ህይወት አለኝ ከዚህም በኋላ አስቢልኝ ካሰብሽልኝ ከዚህም በኋላ የኔና አንቺ እህትነት በገንዘብ ሳይሆን በስጋ ነው እሺ እኔ ወድ ከዚህም በኋላ አንቺ እንዲከፋሽ ብዬ እኔ እንዳይከፋሽ ይያልኩኝ ከሰው በታች እንደሆነ እንዳልኩኝ ብታይ እንቅልፍ አይወስደኝም ስላንቺ ያሰብኩ አንቺ ግን ለኔ ጭራሽ አታስቢልኝም ጭራሽ እንደ ጅል ትቆጥሪኛለሽ አይደል